ልጆቻችሁ አውሬው አፉን ከፍቶ ኢትዮጵያ ላይ አፉን ከፍቶ ልጆቻችሁ ሊበላባችሁ በስሪንጅ ማስገቢው በኩባያ ማስገቢው አብረሽ ተኝተሽም ውለጂ። በጣም የተራቀቀበት ዓለም ላይ ፌሚኒስት ጥግ የደረሰበት ዓለም ላይ የስልጣኔ ጥግ የደረስንበት አገር ላይ ፕሮዳክትስ በየሞስት ትምህርት ቤቱና በየስቴቱ እየጠሩ ነው። ተሰማን አልቀላቀል በፍጹም አልቀላቀል። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውዴቱ ቤተሰቦች እንደምናችሁ እንደምንከረማችሁ። ትኩስ ነገር እንግዲህ እንደተለመደው ከዛም ለእናንተ ይዤላችሁ እንግዲህ የመጣሁት ነገር አለ። ዛሬ ደግሞ ምን አይነት ነገር ነው ያመጣው እንደምትሉት ነው። ከመግቢያው ላይ ራሱ በጣም ትንሽ የማይመች ነገር እንደሆነ ይገባኛል። ልጆች ካሏችሁ ልጆቻችሁን ብታርቁ የሚመከር ነገር ነው ማለት ነው። ምክንያቱም ይሄ ነገር የግድ ቤተሰቦች ማየት አለባቸው። በተለይ እንግዲህ በጣም በቤተሰብነት ውስጥ ያለን ህብረተሰብ የሚነካና የሚጠይቅ ነገሮች ወደ ሌላ መስመር እየሄዱ ትዳርን የሚያፈርሱ እንደገና ደግሞ ልጆችን ደግሞ ወደ ሌላ መጥፎ መንገድ የሚያስኬድ ጉዳዮች እንግዲህ በማህበራዊ ጉዳይ ላይ ስለተመላለሰ ይህን ነገር እንግዲህ ለምን ዝም እንላለን? ሁላችንም በምንችለው እንግዲህ በምንችለው ሀሳብ መለዋወጡ ጥሩ ነው ብዬ ስለማምን ነው ይህን ነገር እንግዲህ ላቀርብላችሁ ወደድኩት ማለት ነው። በዚህ ፕሮግራም ላይ ምንም አይነት ወገንተኝነት እንዲሰማን ሳይሆን መጠንቀቅ አለብን ብዬ የማስበው ነገሮች ስላሉ እነሱን ነገር እንግዲህ አይታችሁ የራሳችሁን ኮሜንት እንድትሰጡ ነው። ከወደዳችኋት የተለመደችዋል ላይክ አድርጉልኝ እላለሁ። ትኩስ ነገር ከዛም ለእናንተ የሚያቀርበው ጥሩ የሆኑ ነገር እውነትንና እንግዲህ ከህብረተሰቡ ያልተለየ ነገሮችን ይፈጥራል ብዬ ማላምን ነገሮችን ነው የማቀርብላችሁ። ይሄን ታውቃላችሁ። ስለዚህ እቺ ነገር አይታችሁ የራሳችሁን እንግዲህ ሐሳብ ስጡ እያልኩኝ ቀጥታ ወደ ፕሮግራሙ ገባላችኋል። እንደተመለከታችሁት እንግዲህ በዚህ በፌሚኒዝም የተነሳ አንዳንድ ነገሮች በሶሻል ሚዲያ ላይ የተራገበ ይታያል ማለት ነውና እውነት ይሄ ነገር ጭብጡ ወይም አያያዙ ስለ ሴቶች ጥቃት ተብሎ ነው ወይስ ሌሎች ነገሮችንም አንድ ላይ አክሎ ነው ያለው የሚለውን ነገር በደንብ በጥሞና አይተን ማየት መነጋገርም ሆነ ወደ እነሱ ጋር መቀላቀል ስላለብን በእንደዚህ አይነት ነገሮች ላይ የራሳችሁ የሆነ ሪሰርች ማድረግ ስላለባችሁ እኔ በተቻለ መጠን የተወሰነ ነገሮች አቀርብላችኋለሁ። ሌላውን በራሳችሁ እንድትሄዱበት እያልኩኝ ግን አሁን በዚህ ሰዓት ላይ ሰዎች ምን አይነት ሪያክሽን አሳይተዋል የሚለውን አጠር መጠን አድርጌ ላቀርብላችሁ እወዳለሁ። መልካም ጊዜ ይሆንላችሁ። ወደ ፕሮግራሙ እንግባ። ኮሜንት፣ ላይክ፣ ሰብስክራይብ ትኩስ ነገርን ኮሜንት፣ ላይክ፣ ሰብስክራይብ ትኩስ ነገርን በጣም ይገርማል። እቺ ልጅ ምን አለች? ከ50% በላይ ያሉ ወንዶች ደፋሮች ናቸው አለች። በጣም የሚከብድ አባባል ነው የእውነት። እኔ አንድ ነገር ልንገራችሁ። እኔ ወንድ ነኝ አይደለ? የምር ከልቤ ነው የምነግራችሁ። ዛሬ ከልባችሁ አዳምጡኝ ሁላችሁም። የእውነት እስቲ ከልባችሁ አዳምጡኝ ፕሊዝ። እኔ ወንድ ነኝ። ዛሬ መንገድ ላይ እየሄድኩ ማለት ነው አንድ ሴት ለሁለት አረብ ለአንዱ እንደተደበደበች ባይ ምን እንደማለት ታውቃላችሁ? ሄጄ ክሱ እየገደባደበዋለሁ፣ ህይወቴ ሪስክ አደርገዋለሁ፣ ላይፌን አጥፈዋለሁ፣ ከፈለገ ይደረኝ እሷ አድራታለሁ ገብቼ ማለት ነው። ከዛ በኋላ አሁን ላይ ደግሞ ቲክቶክ ላይ ስገባ ደግሞ አንድ ቡግራፊት ምን ትላለች? 50% ወንዶች እንዳል ደፋሮች ናቸው ትላለች። ሁሉም እኮ ወንድ አንድ ነው ማለት አይደለም። ይሄን ደግሞ ሁላችሁም ታውቁታላችሁ አይደል እንዴ? ጥሩ እንዳለ ሁላ መጥፎ አለ። እነዚህ ደፋሮቹ መጥፎ ወንዶች ምንድነው የሚያሳያችሁ? ወንድ ልጅ መጥፎ ሲሆን ይሄን ያህልም ሊሆን ይችላል የሚለው ነው ማሰብ ያለባችሁ እንጂ ሁሉም እንደዛ ናቸው ማለት አይደለም። ጥሩ እንዳለ ሁላ መጥፎ አለ። እባካችሁ ጭንቀታችሁን አሰሩት። አንድ ማትረባ ጆርዲ ዝም ብላችሁ አትከተሉ። በጋራ እነዚህ 3% የማይሞሉትን ሴት ልጅ ጥቃት የሚፈጽሙትን ወንዶች በጋራ ሆነን እናጥፋቸው፣ በጋራ ሆነን እናስተምራቸው፣ ማህበረሰብን ቀይር። በጋራ ሆነን ብቻችሁን ግን የምትፈጥሩት ምንም አይነት ነገር የለም። you can do nothing by yourself, nothing። ማውራት ግን ትችላላችሁ። ፕሮፋይል መቀየር፣ እዚህ ኮፒ ሊንክ አድርጊ ሲባል የሄደሽ ኮፒ ሊንክ ታደርጊያለሽ። አረንጓዴ ሲባል ፕሮፋይል አረንጓዴ፣ ከነገ ወዲያ ደግሞ ቀይ ከተባለ ቀይ ፕሮፋይል ትቁም ምናምን ድረው ትብቃ ነው ድረው የሚለው ትቁም ምናምን በቃ ነው። እንደዚህ አይነት ነገር ሲባል ታደርጊያለሽ። ግን ከወንድ ጋር ተባብራችሁ አሁን ከኛ ጋር ቢሆን ኖሮ ብዙ ነገር ትቀይሩ ነበር። ስንት ጊዜ ተጮኸ። የሴት ልጅ ጥቃት ይብቃ። እስካሁን የተቀየረ ነገር አለ? የለም። ዋይ? ምክንያቱም ከወንድ ጋር አብራችሁ አትሰሩም። ብቻችሁን ለመለወጥ ትሞክራላችሁ። አንድ እጅ ደግሞ ብቻውን አያጨበጭብም። ያውን ያጨበጭባል። በጋራ ሲሆን ግን አያችሁ ተባብረን ተጋግዘን እንስራ በሚለው ነው።
የሴቶችን መደፈር፣ ጥቃት፣ ግድያ ለመከላከል በጋራ እንኳን ቆመን አልቻልነውም። እንኳን ወንድ ሴት ተብሎ በግሩፕ ተከፋፍሎ ጥላቻ በመንዛት አይደለም መጀመሪያም እየተቻለ አይደለም። ህፃናት ይደፈራሉ፣ ከዛ በኋላ ይገደላሉ። ካልሆነ ደግሞ በዘመናቸው እዚህ ምድር ላይ እስካሉ ድረስ የስነ ልቦና ችግር እንዲደርስባቸው ተደርገው ይኖራል። ሴቶች በየጊዜው ያያችሁ ነው ይደፈራሉ፣ ህፃናት ይደፈራሉ። ገና አጥንታቸው እንኳን በስርዓት ያልጠነከረ ህፃናት እየተደፈሩ፣ ወንድ ህፃናት እየተደፈሩ። ይህ ባለበት ሰዓት አሁን ላይ ፋሽን ሆኖ አጓጉል የሰሞንኛ አጀንዳ ተደርጎ ወይም ይሄ ትኩረት ለመሳብ የሚደረጉ ነገሮች ወንድ በአንድ በኩል ሴት በአንድ በኩል ግሩፕ ይዘው እንዲጠላሉ የሚደረጉ ነገሮች አያዋጣንም፣ አይጠቅመንም። ዳሜጁ ብዙ ነው። ይበልጥ ለደፋሪዎች ጉልበትና አቅም እየሰጠናቸው፣ አቅም እየፈጠርንላቸው ነው። ጭራሽ ደፋሪዎች በሳት ደስ ነው የሚላቸው። ለምን? ደፋሪው አንተን ያስደፈርከኝ ተባብለህ አይደለም፣ በጋራ ቆመህ እንኳን መቀነስ አልተቻለም። ስለዚህ ከዚህ ፍልስፍና እንውጣና ሁላችንም በጋራ ቆመን ልጆቻችንን እንታደግ፣ ሴት እህቶቻችንን እንታደግ፣ ወንድ ህፃናቶችን እንታደግ። በየጊዜው በጣም የአውሬ ባህሪ ያላቸው የሰይጣን ባህሪ ያላቸው ደፋሪዎች በበዙበት ምድር ላይ በተለይ እንደ ሀገራችን አንድ ላይ እንኳን ቆመን አልቻልናቸው፣ እንኳን ተከፋፍል። የሴትን ልጅ ጥቃት፣ የህፃናትን መደፈር፣ ሴት ልጅ ያለ ወንድ፣ ወንድ ያለ ሴት በህብረት ሳትሆን ምንም የምትፈጥረው ነገር የለም። ለሰሞን ትኩረት ይቻላል፣ ግን እንደዛማ ቢሆን አንዱ ያለ አንዱ ባይተባበር፣ አንዱ ለአንዱ ያንን ማድረግ ባይችል ኖሮ ድሮ ይቆም ነበር። በጋራ ሆነህ እንኳን ጥቃቱን ማቆም ሳትችል እንዴት ተነጥለህ ታቆመዋል? እንዴት ተከፋፍለ ግሩፕ ፈጥረ የህፃናትን መደፈር፣ የሴቶችን መደፈር፣ የወንዶችን መደፈር እንዴት ነው ልታስቆም የምትችል? ስለዚህ ይሄ ነገር አያዋጣንም፣ ማቆም አለብንና ወደ ጋራ መምጣት። ብዙዎቻችሁ አስቡ፣ ከስሜት ውጡ። ለመደፈራችን ምክንያት አብረን አለመቆማችን ነው ብሎ ማሰብ ጥሩ ነው። ዝም ብዬ ሲያቀብጠኝ ይሄ ፕሮፋይል ፒክቸር ሲበዛብኝ ለሴቶች በመቆርቆር ስራዬ ስለሆነ ይመለከተኛል ብዬ ጎግልን በዓለም አቀፍ ስሌት ሴት ነች ወንድ ነው የሚሞተው እስቲ ነገር ሶፋ አድርግልኝ ነው። አረ ጉድ ያለ እንዳለ በመጥፋት ላይ ያለ እንስሳ ቢኖር ወንድ ነው። ጥቃትስ ሴቶች ይጠቃሉ። ነቢያችን ረሱል ሰለላሁ ዐለይሂ ወሰለም የሴቶችን ነገር አደራ ብለውናል። ያው አህሩል ዘመን ነው። ነገር ግን ወደ እነ ጆርዲ ፋይል ስንመጣ ዋርነር ቡፌት እና ሮክፌለር ፋሚሊ 13 አጀንዳ ሰጧቸው። ለኛዎቹ ቆሽቆምቦሬዎች አይደለም፣ ሌሎች አሉ ጠንካራ ያሉ ማለት ነው። ሰጧቸውና ከዛ ውስጥ አራተኛው ምን ይላል መሰለ? ሴት ልጅን ማስደፈር ይላል። 9ኛ ላይ ደግሞ ለሴት ልጅ ጥቃት መጮህ ይላል። አስደፍረህ መጮህ ማለት ነው። ሴቶችን ከግዑዝ አካላት ጋር ግንኙነት እንዲያደርጉ ማስለመድ ይላል ምናምን። ይሄ ማወራችሁ ከዛሬ 13 ዓመት በፊት የተሰጠ አጀንዳ ነው። በቲክቶክ ዘመን ሳይሆን በፌስቡክ ዘመን። ስለዚህ ዓለም አቀፉ አጀንዳ እንዳንዋለድ፣ እንዳንራባ፣ እንዳንበዛ ምናምን ነው። ከዛ በተረፈ ስላዳመጣችሁኝ አመሰግናለሁ። ወዳችኋለሁ ሴቶችዬ። እንደሰማችሁት ነው። በእውነት በተለያየ አይነት እንግዲህ አቅጣጫ የተለያየ አይነት ሀሳቦች በዚህ ጉዳይ ላይ እንዲቀርቧል ማለት ነው። በእውነት ይህ ነገር እንዲሁ ዝም ብለን የምናየው ነገር አይምሰላችሁ። በጣም እየከበደ ነው የመጣው። በጨዋታ የሚነሱ ዲስከሽኖች ወደ እልህ ይገባሉ። እልህ ደግሞ ወደ ጠብ ያስገባል ማለት ነው እና ይሄ ነገር በየቤቱ ያለ ነው። በየቤቱ እንደ ዲስከሽን እንደ ጨዋታ እየተባለ እየተነጋገረ ብዙን ሰዎች እያቃረነ ያለ ሁኔታ ነው ማለት ነው። የሴት ጥቃትን ማንም ሰው መቼም የሚደግፍ አለ ብዬ አላምንም። በመጀመሪያ ደረጃ ይህን መደገፍም ሆነ አለመደገፍ ሳይሆን ይሄ ነገር ኢሰብአዊ ነው ብሎ እንግዲህ ወደ ህብረተሰቡ የሚያወጣው ወንዱም ሴቱም በአጠቃላይ በህግ ውስጥ ያለም ሆነ በመሪነት ውስጥ ያለ ህብረተሰብ ነው። እንደ ሌብነት በማህበረሰብ ውስጥ መጥፎ እንደሆነ፣ ግድያ በማህበረሰብ ውስጥ መጥፎ እንደሆነ እንግዲህ የሴት ጥቃት ሳይሆን በአጠቃላይ ሰብአዊ ጥቃት የተባለው ነገር ደግሞ በማህበራዊ ውስጥ ያው ወንጀል ከመሆኑ የተነሳ ማንም ሰው የሚቃወመው ነው።
ይህንን ነገር እንግዲህ በደንብ በስነ ስርዓቱ ለህብረተሰቡ ግንዛቤ ውስጥ ማስገባትና የቤተሰብን አኗኗርም ሆነ የቤተሰብን ጥንቃቄ የቤተሰብ መምሪያ የሚባል እንግዲህ ተቋም አለ። በየጊዜው በአድቨርታይዝመንት በምንም በሀገራችን ላይ እንደዚህ ነገር ስላልተለመደ አይደረግም እንጂ በሌላው ዓለም ላይ በተቋም ደረጃ በየጊዜው ህዝቡ ማነቃቂያ ነገሮች ይደረጋሉ። ይሄ ነገር ቀረ እንጂ ስለዚህ ትግል ከረጅም ዓመት ጀምሮ ያለ ነገር እንደሆነ ሁላችንም እናውቃለን። ከዚህ በፊት እኔ በቪዲዮ ሰርቻለሁ። እኔ ቤተሰቤ ውስጥ እናቴ አስተማሪ ብዙ ቦታ ላይ የነበረች በአገር ደረጃ በሴቶች መሪነት የደረሰች እናት ነች ያለችኝና ስለ ሴቶች እኩልነት ስለ ሴቶች ማንነት በምትሟገትበት ጊዜ ይህንን ህጎች በሙሉ አውቃ ተረድታ ነገር ግን የወለደቻቸውን ልጆቿን እንግዲህ ወደ 6 ወንዶች አለን እንደገና ደግሞ ባል እንደገና አባት እንደገና ጎረቤት ጠልታ ሳይሆን ስትዋጋና ስትፋለም የነበረው እኩልነትን ወይም የሴት መብት የሚገባውን ነገር ለመጠየቅ እንጂ ከወንድ ለመነጠል እንዳልሆነ ከዚህ በፊት እንግዲህ ተናግሬዋለሁ ማለት ነው። እና የምናደርገውን ነገር በስነ ስርዓቱ ማወቅ አለብን፣ ማጤን አለብን። የሚመጣውን ኢንፎርሜሽን ደግሞ ከምን ጋር ተመርኩዞ ነው የሚለውን ነገር እንግዲህ ማየት አለብን ማለት ነው። ባለፈው እንግዲህ ሳምንት እንዳቀረብኩላችሁ አንድ ኬስ ቀርቦ ነበር። ባል ምን ያደርጋል? ባል ዕቃ ነው ወይ? ሴት ልጅ ተነስታ ቤት ውስጥ ያለውን ንብረት ወደ ራሷ ታዙር ምናምን የሚሉ በአንዳንድ ሰዎች እንግዲህ ይሄ ነገር ቀርቦ መነጋገሪያ ሆኖ እንግዲህ እንደ ወቀሳ ማየት ነገር ስለነበረ እቺን አይነት እንግዲህ እርምጃ ለመሸፈን ሲባል ከዚህ በፊት የዛሬ ዓመት 2 ዓመት የሞቱትን እንግዲህ ልጆች ስም አንስታ የራሷን የሆነ ፊልም እየሰራች ያለች ሰው አለች እና ይሄ ነው ለዛሬ እንግዲህ ህብረተሰቡ ተነስቶ እንደገና እንደ አዲስ ቀለኔን እንዋጋ ምናምን። በመጀመሪያ ደረጃ የዛችን ሴት ደም ሁላችንም በሚገርም ሁኔታ እንግዲህ ለመቃወም ሞክረናል። በተረፈ እናት አባቷም ወንድሟም ብዙ ትግል ላይ ያደረጉ እንደሆነ ሁላችንም እናውቃለን። እሷ ብቻ አይደለችም። በሀገራችን በጣም ብዙ አይነት ጥቃቶች እንዳሉ እናውቃለን። እነዚህን ሁሉ እንግዲህ ነው ስንቃወም የነበረው እንጂ አንድን ነገር ለይተን አይደለም። እኔ ወንድ ነኝ፣ ቤተሰብ አለኝ፣ ከብዙ ማህበረሰብ ጋር ነው የምኖረው። ነገር ግን አንድን ነገር ለይቼ ከአንድ ነገር ጋር በጾታዊ ነገር ለጎራ ውስጥ ለመግባት አስፈላጊ ነው ብዬ አላምን። ይህ በመሆኑ ነው እንግዲህ እንደነዚህ አይነት ትልልቅ ጥያቄዎች እየቀረቡ ያሉት ማለት ነው። እና በትንሹ በቀላሉ ነገር ባናየው ጥሩ ነው ብዬ ነው እንግዲህ አሁንም ላቀርብላችሁ ወደድኩት። ምክንያቱም በጣም ብዙ አይነት ነገሮችን እየመዘዘ እያወጣ ስለሆነ። እስቲ የተወሰነ ነገር ደግሞ ላሰማችሁና እንመለሳለን። ከዚህ በፊት እንዳልኳችሁ ዛሬም ደግመዋለሁ። ፌሚኒዝም ሳንቲም ጠፍቶብን ሳንቲማችንን ረግጦ እንደሚያፋልገን ብልጣብልጥ ጓደኛ ነው። ለሴቶች መደፈር፣ ለሴቶች መጠቃት፣ ለሴቶች ኤክስፕሎይት መደረግ፣ ለሴቶች መጎሳቆል፣ ለህፃናት መደፈር፣ ለህፃናት መጠቃት መንስኤው ምክንያቱ ፌሚኒዝም ነው። በመጀመሪያ ደረጃ ፌሚኒዝም ነው። ለምን ብላችሁ የምትጠይቁኝ ከሆነ በመጀመሪያ ደረጃ ፌሚኒዝም የሚጠላው ምንድነው? ስትራክቸር። ፌሚኒዝም የሚጠላው ምንድነው? ኦርደር። ፌሚኒዝም የሚጠላው ምንድነው? አባወራዊ ስርዓት፣ ፕሮቴክሽን። ፌሚኒዝም የጠላው መጀመሪያ ምንድነው? ኒኩሌር ፋሚሊ። ኒኩሌር ፋሚሊ እናት፣ አባት፣ ልጆች። አባት ስራ የሚውልበት እናት ልጆቿን ኬር የምታረግበት። ይሄን ኒኩሌር ፋሚሊ ስለጠሉትና ሚኒ ካፒታሊስት ነው ብለው ስላሰቡ ቤተሰብን ለማፍረስ ተነሱ። ቤተሰብን ለማፍረስ ሲነሱ መጀመሪያ የጀመሩት ምስኪን ከሆነችው ለሐሳባቸው ከምትታለለው ከሴቷ ነው የጀመሩት። ቤት ውስጥ ሆነሽ ኤክስፕሎይት ተደርገሻል እኮ ወተሽ መስራት አለብሽ አሏት። ወተሽ ስትሰሪ ደግሞ አታስቢ፣ ልጆችሽን ገቨርንመንት መንግስት ይዛቸዋል፣ ዴኬር ይዛቸዋል ብለው ለኤክስፕሎይቴሽን ለአቢዩዝ ልጆቿን አሳልፋ ጥላ እንድትወጣ እናትን ኮንቪንስ አደረጓት። እናት አይኖቿን ያነሳችባቸው ልጆች
ከመጠቃት ወደ ኋላ አይሉ። እናት መጀመሪያ ፕሮቴክት ያላረጋቻቸው ከሷ ያለፈውን ፕሮቴክሽን ለአባት ያላሳለፈችለት ቤተሰብ ውስጥ ያሉ ልጆች ናቸው ለጥቃት እየተዳረጉ ያሉት። ልጆቻቸውን በደንብ የጠበቁትማ አይኖቻቸው ልጆቻቸው ላይ የጣሉት ቤተሰቦችማ ይሄው እስከዛሬ በሰላም እየኖሩ ነው ያሉት። ለሴቶች ጥቃት፣ ለህፃናት ጥቃት፣ ለሴቶች መጎዳት፣ ኤክስፕሎይት መደረግ ተቀዳሚ ቦታ ሚዘው አሁንም ቢሆን ፌሚኒዝም ነው። በሰሪንጅም ማስገቢው በኩባያ ማስገቢው አብረሽ ተኝተሽም ውለጂ። በጣም የተራቀቀበት ዓለም ላይ ፌሚኒስት ጥግ የደረሰበት ዓለም ላይ የስልጣኔ ጥግ የደረስንበት አገር ላይ ፕሮዳክስ በየሞስት ትምህርት ቤቱና በየስቴቱ እየጠሩ ነው። ምንድነው ፕሮዳክስ? አባቶች ወንዶች ጥሪ ነው። አባቶች ወደፊት ኑ፣ ትምህርት ቤት ውስጥ ኢንቮልቭ አድርጉ። የአንድ አባት ትምህርት ቤት ውስጥ ኢንቮልቭ ማድረግ ልጅ ላይ ኢምፓክት አለው፣ ሚና ይጫወታል። ሚንዋይል ግን ቲክታክ ላይ ቁጭ ተብሎ አይ ወንዶች አያስፈልጉንም፣ ወንዶች ተራ ቆሻሻ ቫልዩ የሌላቸው ነው ስትባይ፣ ውመን ኤምፓወርመንት ስትባይ እህቴ ቁጭ ብለሽ ያስ ብለሽ ታያለሽ። ሰከን በይና አስቢበት። የሰለጠነችው ዓለም እኛ ያልሰለጠነው አስተሳሰባችን ኋላ ቀር የሆነው ፒክሚ ሴቶች የሆነው አጥንታ ወደኛ እየመጣች ነው። ኢቭን አሜሪካ በየትምህርት ቤቱ ፕሮዳድ እያለች የጠየቀች ነው። ወንድ ቫልዩ ከሌለውማ ለምን እስቲ እንጠይቃቸው፣ ለምንድን ነው ይሄንን የሚያደርጉት በየትምህርት ቤቱ? ልጆቻችሁ አውሬው አፉን ከፍቶ ኢትዮጵያ ላይ አፉን ከፍቶ ልጆቻችሁ ሊበላባችሁ ነው። ልጆቻችሁ ተቆጣጠሩ። በተለይ ሃይ ስኩል ላይ ያሉት ገና አስራዎቹ መጨረሻ ላይ ያሉት ሴቷ ከወንድ ጋር ስለሄደች ብቻ አይደለም መቆጣጠር እና መቆጣት ያለባችሁ። ከሴት ጋር ራሱ ስትሄድ የት ነው የሚሄዱት ብላችሁ መቆጣጠር አለባችሁ። እግዚአብሔር ልጅን አሳልፎ ሲሰጣችሁ ተራ እንዲሆን አይደለም። ስለዚህ የሚያዩት ፊልም የሚያዩት ነገር ይሄ ነው ብዬ አልላችሁም። ከተመሳሳይ ጾታ የሚደረግ ነገር አንድ ወንድ ለ3 ለ4 ሴት ሌላ የተጨመላለቀ ነገር ሲያደርጉ ወንድ ከወንድ ጋር ይሄ ምናምንቴዎቹ ነገር ነው የሚያዩት። ስለዚህ ልጆቻችሁ ከተለየ ጾታ ስለሄደ አይደለም መቆጣጠር ያለባችሁ። ሴቷ ራሱ ጓደኛዋ፣ አስተዳደጓ ምንድነው፣ ቤተሰቧ ምን አይነት ቤተሰብ ነው ብላችሁ ተቆጣጠሩ። አውሬው እንደዚህ አፉን ከፍቶ ልጆቻችሁ ሊበላባችሁ ነው። በጣም ነው የሚያሳዝነው፣ በጣም ነው የሚደብረው። ስለዚህ እባካችሁ ደግሞ የሃይስኩል ተማሪዎች አባትሽ ከሀገር ሚንከራተተው በሾፍርና በየሰፈሩ ዘበኝነት ፊቱ እስከሚቀያየር ወጣትነቱ እስከሚያጣ ድረስ እናንተ እንደዚህ አይነት ተራ ሰው እንድትሆኑ አይደለም። እናትሽ በየመንገዱ እንጀራ እየጋገረች እየሸጠች በየጉሊቱ ፊቷ እንዳለ እንደ ማዲያት ተጠብሶ እናንተ ተራ ሴት እንድትሆኝ አይደለም። እባካችሁ ሴቶች በተለይ ሃይ ስኩል ገና መጨረሻ ላይ ሃያዎቹ መጀመሪያ ያላችሁ ልጆች እባካችሁ ዋጋ የተከፈላችሁ ተራ ሴቶች እንድትሆኑ አይደለም። ዋጋ የተከፈለባችሁ ተራ ወንዶች እንድትሆኑ አይደለም። እባካችሁ ተምራችሁ ሰው ሁኑ። ተምራችሁ ቢያንስ እንኳን ለሀገር ባጠቅሙ ለእናት ለአባታችሁ እንኳን ጥቀሙ። ተራቱ ነው። እባካችሁ ተው። በኋላ ይቆጫችኋል። በጣም ነው የሚያመው። በጣም እናንተ የአማራ እናት ስትገደል እየየ ብዬ አልቅሼ የኦሮሞ እናት ስትገደል ዝም ካልኩኝ፣ የትግራይ እናት ስትገደል ወይም የትግራይ ሴት የሆነ ነገር ስትሆን ዝም ካልኩኝ እኔ መርጦ አልቃሽ ነኝ ማለት ነው። እና አሁን የማየው ነገር በጣም የገረመኝ የደነቀኝ ነገር ምንድነው? ለሴቶች መብት መቆም በጣም ትልቅ ነገር ነው። ለምሳሌ እኔ የአበቄለሽ እናት ወታ ስታለቅስ ፕሮፋይሌን ቀይሬያለሁ። ቀነኒ ስትሞት እንደዛው ማለት ነው። ማለት ለአንዱ አልቅሰህ የአንዱ ሞት የማይሰማህ ከሆነ ይገርማል። ማለት
የሆነ ነገር ስለ ሴቶች መብት እንታገላለን ካልሽ ስለ ሁሉም ሰው ነው መጮህ ያለብሽ። እንደሰማችሁት ነው። ብዙ አይነት እንግዲህ ሀሳቦች በጣም አስፈሪና ወደፊት እንዴት ነው የሚለው ነገር በጣም አሳሳቢ ነው። በተለይ በኢትዮጵያ ውስጥ ያው ሌላው ዓለም ላይ እንግዲህ ኦልሬዲ ተዋህዶት ብዙ መንገድ የሄደ ነገር እንደሆነ እናውቃለን። አሁን ግን ኢትዮጵያ ውስጥ በጣም በተለያየ አይነት መንገድ ይሄ ነገር እየተስፋፋ እንደሆነ ይነገራል ማለት ነው። በጣም የሚያሳዝነው ገንዘብ ተከፍሎበት ያ ሁሉ ልፋት የተለፋበት በተለይ የግል ትምህርት ቤቶች ውስጥ እንደነዚህ አይነት ነገሮች በጣም ሰፍተው ነው እንግዲህ የሚታዩት ማለት ነው። አንዳንዴ የመንግስት ትምህርት ቤት ለምን አልገቡም የሚያስብል ነው። ለምን በመንግስት ትምህርት ቤት ውስጥ አኗኗራቸው ይሁን ወይ ምን ይሁን አይታወቅም፣ እንደነዚህ አይነት ነገሮች በጣም ላልቶ ነው የሚታየው። ነገር ግን በሰለጠኑት ተብሎ እንግዲህ በደህና ትምህርት ቤቶች ውስጥ መሀል አስተዳደግም እንዳይባል ምን በጣም ለመናገር የሚከብድ ሆኖ ነገር ግን እንደነዚህ አይነቱ ነገሮች ሰፍተው ይታያሉ፣ ከድራግም ሆነ ከምን ጀምሮ ማለት ነው። ይህ በስነ ስርዓቱ አዲስ አበባ አካባቢ የሚወራ ነገር ስለሆነ ነው ይህን ነገር ግልጽ አድርጌ የሚናገረው ማለት ነው። እና ልጆቻችንን መጠበቅ የሁላችንም ግዴታ ይመስለኛል። እንግዲህ ወደ ቤተክርስቲያን መውሰድ እንደዚህ ማለት ምናምን ብቻውን ሳይሆን አዋዋላቸውም መታወቅ አለበት። በተረፈ ደግሞ በእንደነዚህ አይነት ጉዳዮች ላይ ትንሽ ዲስከሽን የሚያስፈልግ ይመስለኛል። በአሁኑ ጊዜ ኦልሬዲ እነሱ ከኛ የበለጠ ብዙ የኢንተርኔቱም የምንም እንግዲህ አክሰስ ስላላቸው የተለያዩ አይነት ነገር እንደሚያዩና እንደ ወጣትነታቸው ስሜታቸውንም በቀላሉ ሊገሱት ስለማይችሉ ያለውን ለውጥ ያለውን ልዩነት ክሊር አድርጎ በመወያየት ለመርዳት የሁላችንም ግዴታ እንዲኖር የሚያስፈልግበት ሰዓት ይመስለኛል አሁን ያለው ማለት ነው። በተረፈ እንደተመለከታችሁት ጥያቄው የአንድ የመጠቃትን ብቻ ሳይሆን በሴቶች ጉዳይ ላይ ባሉ ጉዳዮች በጠቅላላ መነጋገርና ለሁሉም አይነት ነገር ላይ ድምፅ መሆን ሲገባ፣ ነገር ግን አሁን የሚታየው ነገር በዚህ በሴክሹዋል የሆኑ ነገሮች ላይ ብቻ አትኩሮ ነገር ግን ህብረተሰቡን ወደ አንድ መስመር ለማስጓዝ የሚመስል አይነት ስሜቶች ናቸው እንግዲህ በዚህ አይነት ንቅናቄ ውስጥ እየተካሄደ ያለው ማለት ነው። እና ሁለተኛ ይህን ንቅናቄ ወንዱን እንደማያሳትፍ አይነት አድርጎ በሴቶች ብቻ እንዲነቀነቅ የሚደረገው አይነት ራሱ ንቅናቄ ምንም ዋጋ የሚሰጥ ስላልሆነ አትሊስት ነገሮችን በጥሞና ማየት የሚገባን ሰዓት ነው ብዬ አምናለሁ። የራሳችሁን ኮሜንት ስጡ። ብዙ ማለት ይቻላል ታውቃላችሁ። በጣም ብዙ አይነት አስተያየቶች ወጥተዋል። የሴቶች ጥቃትን በሚመስልና ይህችን አረንጓዴ ከለር አድርጎ ብዙ ሰዎች ይናገራሉ። እና ይሄ አብዛኛው ህብረተሰብ ያው መቼም የሴት ጥቃትን የሚወድ የለም፣ መሳተፉ ትክክል መሆኑ ሲገባ፣ ነገር ግን በዚህ አይነት መንገድ ባይሆን ጥሩ ነው ይባኒ። ለምን ይህንን ነገር ዛሬ ሳይሆን እነዚህ ሰዎች በሞቱበት ሰዓትም ተናግረን ነበረ። እነ ቀነኒ ምናምን ተብሎ አሁን ስማቸው የተጠራው ማለት ነው። ከዛም በፊት በተለያዩ አይነት ሌሎች አደጋዎች ወይም የማስ እንትኖች ላይ ይህን ነገሮች አንስተን ነበር። በተለይ በሴቶች ላይ ይሄ ነገር ይጨምራል ተብሎ ማለት ነው። ምክንያቱም በጦርነትም በምንም ሰዓት እንደዚህ አይነት መደፈሮችም ምኖችም በብዛት ስለነበሩ በእንደዚህ አይነት ጉዳዮች ብዙ እንዳነሳን ሁላችንም እናውቃለን። ነገር ግን ዛሬ አንድን ነገር ይዞ ለምክንያት የራስን ነገር ለመሸፋፈን ወይም አንድን የሆነ መስመር ለማስያዝ የሚደረገው አይነት እንቅስቃሴ በእውነት ተገቢ ነው ብዬ ስለማላምን ይህን ነገር አቀረብኩላችሁ። የራሳችሁ ሀሳብ ስጡ። ያው ይሄ እንግዲህ በሃይማኖታችንም ቢሆን የማይፈቀድ ወይም የተከለከለ ወይም የሚወገዝ ነገር እንደሆነ ሁላችንም እናውቃለን። በምንም ተአምር አንድ ሃይማኖተኛ ወይም አንድ ቤተሰብ አግባል የሆነ ህብረተሰብ ይህንን ነገር ይፈቅዳል ብሎ ማሰብ በጣም ማይሆን ነው። አስተሳሰብ ወይም ምናምን ተብሎ ሰዎች የተለያየ አይነት ኮሜንት ሊሰጡ ይችላሉ። እዚህም ላይ እንደሚመጡ እርግጠኛ ነኝ። ምክንያቱም ብዙ አይነት ቦታ ላይ የተለያየ አይነት ስሜቶች ይሰጣሉ። አንድና አንድ የሴት ጥቃት ማንም አይቃወምም። ነገር ግን በሴት ጥቃት ስም ወንድም መሰደብ የለበትም። በአንደኛ ደረጃ ቤተሰብ መናቅ የለበትም። በሁለተኛ ደረጃ ይህን ለማስተላለፍ ነው። የራሳችሁን ኮሜንት ስጡ እያልኩ ልጨርስላችሁ። እንደተለመደው አንድ ነገር አስቀምጣለሁ። እሷን ሰምታችሁ እንለያያለን። መልካም ጊዜ ይሆንላችሁ። ትሰማን አልቀላቀልም፣ በፍጹም አልቀላቀልም። እነዚህ ፍናፍንቶች አንድም ቀን በሴት ስለሚደፈሩ ሴቶች፣ አቢዩዝ ስለሚደረጉ ሴቶች አውርተው አያውቁም። ማለት እነዚህ ሌዝቢያኖቹ ኢትዮጵያኖችን አቢዩዝ አድርገው ፕራክቲካሊ በማስረጃ ማሳየት የምንችለው በጣም ብዙ የስነ ልቦናና አካላዊ ጉዳት የደረሰባቸው ሴቶች አሉ፣ ህፃናት አሉ።
እነሱን ሜንሽን ያደርጉላችሁ። ለምን አላማቸው የሴቶቹ ጥቃት አይደለም፣ የሴቶች ኢምፓወርመንት አይደለም። አላማቸው ይሄ ጌይ ትራንስጀንደር ምናምን የሚሉትን አምጥቶኛ ላይ መጫን ነው። እኛ ሃይማኖተኞች ነን። ወንድ መሆን ሪስፖንሲብል መሆን ነው። ወንድ መሆን ኃላፊነት መውሰድ ነው። ወንድ መሆን ሚስት መሆን ነው። ያው አይጥማቸውም። ወንድም መሆን ነው፣ ባል መሆን ነው፣ አባት መሆን ነው፣ አያት መሆን ነው። ወንድ አውሬ አይደለም። ስለዚህ ቀነኒን እንትን ስላላት ወንድሟ ከጆርዲ በላይ ይቆረቆራል። አባቷ ህመሙን ፊቱን አይታችሁ ታውቁታላችሁ። ጆርዲ ለቀነኒ ከቀነኒ አባት በላይ አትቆረቆርም። ይህንን ነገር ተውት። ስለዚህ የእኛን ትግል ተቀላቀሉ። ይኸውላችሁ በወንዶች የሚደፈሩ ወንዶች አሉ፣ በሴቶች የሚደፈሩ ሴቶች አሉ፣ በወንዶች የሚደፈሩ ሴቶች አሉ፣ በሴቶች የሚደፈሩም ወንዶች አሉ። የምንቃወመው ነውርን ነው። የምንቃወመው ኢሰብአዊነትን ነው። የምንቃወመው ወንጀልን ነው። እንደ ዘር ፖለቲከኛ የጾታ ዘር ደግሞ አናመጣም። ቆሻሻነት ነው። ሰማ ምናምን ተውት። ማንም ሰው መሰማት አለበት። መንግስት ህግን ማስፈጸም መቻል አለበት። ስለዚህ እኔ ስለ ህፃን ኤቨን የምጮኸው ሴት ስለሆነች አይደለም። እዚህ ተክለ ሃይማኖት አካባቢ ስለደፈራቸው ወንዶችም ጮሁ ያለው ልክ አይደለም ነገሩ። ኢሰብአዊነት ነው፣ አጋንንታዊነት ነው። ስለዚህ በእነዚህ ሁለት ምክንያቶች እነዚህ ሰዎች ኢምፓርሻል ናቸው፣ መርጦ አልቃሾች ናቸው። ሴት የሚሏችሁ የጾታ ግልሙትናን አምጥተው ሊጭኑባችሁ ነው። ይሄ የፕሮጀክቱ አንድ አካል ነው፣ የአጋንንታዊ ፕሮጀክት። ስለዚህ እኔን ዮርዲ የሚሰሩትን ነገር እንትን አይደለም፣ ግን ያው እኛን ተቀላቀሉ። ምንም እኔ አወንታ በርሲሳ የሚሰራውን ተቀላቀሉ፣ አቤል አቡና የሚሰራውን ተቀላቀሉ። አቤል አቡና ለሴቶች መብት ሲያለቅስ ነው የሚውለው፣ ለህፃናት፣ ለወጣቶች፣ ለጴንጤው፣ ለኦርቶዶክሱ ሲያለቅስ ነው የሚውለው። ስናለቅስ ኢፍትሃይነትን ተቃውመን እንጂ አበበ ከበደ እያልን አይደለም። አዎ ሴቶች ሲበደሉ ሴቶች መበደል የለባቸውም እንላለን።